ቅዱስ ጎርጎርዮስ ለደጅህ አብቃኝ ያላችሁ ተማጸኑት። አሁን የምገኘው አርሜኒያ ውስጥ ነው ማለት ነው። የቅዱስ ጎርጎርዮስ ዘአርሜኒያ መቃብሩም ስፍራ እንደዚሁም ደግሞ በስሙ የተሰየመለት ቤተክርስቲያን ማለት ነው። እንግዲህ ውስጥ ላይ 15 ዓመት በጉድጓድ የተጣለበትንም ቦታ አሳያችኋለሁ። እንደዚሁም ደግሞ በቤተ መቅደስ ውስጥ ያለው ከዛም ከጀርባ ያለው የሰማዕቱ የአባታችን የቅዱስ ጎርጎርዮስ እንግዲህ መቃብር ስፍራም እዚህ ነው የሚገኘው ማለት ነው። ቀሲስንም እንደዚሁ ጠይቃችኋለሁ። አብረን እንከታተል። ተዋህዶ ልጆች አሁን ደግሞ ቅዱስ ጎርጎርዮስ ዘአርሜኒያ እንግዲህ 15 ዓመት በጉድጓድ በተጣለበት ቦታ ላይ ወደ ውስጥ የምንገባ ነው የሚሆነው ማለት ነው። ተከታተሉ። ቀደም እንዳልኳችሁ እንግዲህ ቅዱስ ጎርጎርዮስ 15 ዓመት እንግዲህ ወደ ነበረበት ወደ ጉድጓድ ያው እንገባ ነው ማለት ነው። ውስጥ ላይ ያለውን ነገር አሳያችኋለሁ። እነሱ እንዴት እንደሚወጡ ባንደራቸው እንደሚያዩ ጎዝ አሁን የምንገኘው በስሙ በተሰየመው በቅዱስ ጎርጎርዮስ ቤተክርስቲያን ነው። ይሄ ቤተክርስቲያን በ3ኛው መቶ ክፍለ ዘመን ነው የተሰራው። እሱ ሃይማኖትን ክርስትናን በደንብ አድርጎ ካስተማራቸው ምዕመናኑን ካጸናቸው በኋላ ካረፈ በኋላ የእሱን ትምህርት የሰሙት እንዲሁም ደግሞ ቅዱሳን አባቶች ይህንን በስሙ የተሰየመውን ቤተክርስቲያን ሰርተውለታል። ስለዚህ ቅዱስ ጎርጎርዮስ ጵጵስና ተሾሞ መንጋውን በጉን በሚገባ ጠብቆ እሱም በቅድስና ኖሮ ካረፈ በኋላ ይህ በስሙ የተሰየመለት ቤተክርስቲያን ነው። በጣም በዓለማችን